ሽጬ እንኳን ስገባ እኔ ቆቀር በልቼ ለነሱ እህል ነው ሰፈር የምገባው። አባታችን እዛኛው ቤት ጠግበው ነው የሚኖሩት፣ ጠግበው ነው የሚበሉት። እኔ ጋሪ ነድቼ በእኛ አካባቢ በተለምዶ ማገዶ እንግዲህ በፉፌ የሚባል የሆነ ማገዶ እንጨት አለና ሐይቅ ነው ገብተህ የምትቆርጠው። ከሐይቅ ውስጥ ነው ገብተህ የምትቆርጠው ማለት ጨፌ የሚባል ውሃ ያለበት ስፍራ ውስጥ ነው የሚበቅለውና ከዛ ነው ቆርጠህ ከዛ አውጥተህ አድርቀህ ነው እንግዲህ የምትሸጠውና ተወልጄ ያደግኩበት ሰፈር ሰኞ ገበያ ወይንም ቄራ የሚባል አካባቢ ላይ ኳስ የምራገጥበት ቦታ ላይ እንጨት መድቤ መሸጥ ጀመርኩ። ኑሮዬ ገጠር ነው። ከጓደኞቼ ጋር ተለያይቻለሁ። በሌሊት እመጣለሁ። ማስረክበውን አስረክቤ ነው ወደ መመለሰው። ጓደኞቼ አብዛኛው የሚያውቁት ገጠር መግባቴን እንጂ ከተማ እየተመላለስኩ እንደዚህ አይነት ነገሮችን እንኳን ሞክር እንደነበረ የሚያውቁ የሉም። ያም ሆኖ ግን እናቴን በተወሰነ መልኩ ያን ጊዜ አስደስቻታለሁ። ከጊዜ በኋላ ግን ከ4 ዓመታት ከ5 ዓመት በኋላ ግን በቃ ወደ ከተማ መመለስ እንዳለብኝ አንዳንድ ነገሮችን ማስተካከል እንዳለብኝ የተሰማኝ ሲመጣ ወደ ራሳችን ግቢ ተመልሼ 8ኛ ክፍልን የማታ እየተማርኩ ቀን አርማታ ረዳትነት እየሰራሁ 8ኛ ክፍል መማር ጀመርኩ። እስካሁን ድረስ ገላን በህይወት አለ? አዎ በህይወት አለ። ስለዚህ ቀጥ አድርገህ አሁን ልንነግረን ነው ማለት ነው እስከመጨረሻ? አሁን በየሳምንቱ በሳምንት 3-4 እናቴ ጋር አለው ገጠር እየሄድኩኝ ከከተማ ተመልሼ የማታ ተማሪ ነኝ። ቀን አርማታ እሰራለሁ፣ የማታ እማራለሁ። ገላንና ማሬ ጠግበው አይደለም ያደጉት፣ እንደልባቸው አይደለም። እናቴ ከራሷ አንጀቷን አስራ ማለት በጣም ስለምወዳቸው እንግዲህ እናቴን አምናታለሁ። ግን በቃ በልቷሉ ሀርሜ ስላት አረ ከራሴ ቀድሜ ነው የሰጠዋቸው ትላለች። ከራሴ ቀድሜ ትላለች እንጂ አልበላችም። እነሱ ከበሉ በኋላ ከተኛን በኋላ ነው ሀርሜ ምግብ የምትበላው ካለ በቃ ከተረፈ በቀን አንዴ በልታ ነው የምትኖረው። በቃ ሀርሜ ይገርመኛል ማለት ሁሉም በልቶ ከሌለ የለም ነው በቃ በልቻለሁ ትለናለች፣ ተዋሸናለች አንጀቷን አጥብቃ አስራና ለእናት አለመድረስ ያማል እንደምልህ። ገላን ከጊዜ ወደ ጊዜ እንዳልኩ እየታመመ ይመጣል።